እሺ የሆነ ሰው እስኪ አንድ ጊዜ ስልክህን አውሰኝ ብሎን ወይም ደግሞ ለጥገና አገልግሎት ቴክኒሻኖች ጋር ወስደነው እነዛ ሰዎች በእኛ ፋይል ላይ ያለውን በእኛ ስልክ ላይ ያሉ ፋይሎችን ወይም ሚስጥራዊ ሰነዶችን ለምሳሌ ፎቶዎች ሊሆን ይችላሉ፣ ቪዲዮዎች ሊሆን ይችላሉ፣ ሌሎች ሰነዶችንም ሊሆን ይችላል እንዳይመለከቱ ምን ማድረግ እንችላለን የሚለውን ነው ዛሬ የምናየው። ውድ ቤተሰቦች እንግዲህ በቀጥታ ወደ ቪዲዮ ከመግባታችን በፊት ይሄንን ቤት ፎሎ እና ሰብስክራይብ አድርጋችሁ እንድትጀምሩ ጠይቃለሁ። የዚህ ቤት ፎሎወር ወይም ሰብስክራይበር መሆናችሁ ምንድነው የሚጠቅማችሁ? እንደዚህ ያሉ ጠቃሚ የሆኑ ከኮምፒውተር ሳይንስ ጋር የሚገናኙ የቴክኖሎጂ ትምህርቶችንና መረጃዎችን ስንለቅ ይሄ የቴክኖሎጂው አልጎሪዝም እናንተ የዚህ ቤት ፎሎወር እና ሰብስክራይበር መሆናችሁን ስለሚረዳ የምንለቃቸውን መረጃዎች በቅድሚያ ወደ እናንተ ስልክ ላይ ነው የሚልካቸው። ልክ ስልካችሁን ስከፍቱ እንደዚህ ያሉ ጠቃሚ የሆኑ መረጃዎችን ታገኛላችሁ። ቤቱን ፎሎ እና ሰብስክራይብ በማድረግ ጀምሩ። አሁን ወደ ቪዲዮ እንገባለን። እንግባ። እሺ እንግዲህ ይህን ነገር ነው የማሳየው ከሳምሰንግ ስልክ ላይ ነው። ሌሎቹ ስልኮች ላይ ይሄ ነገር መኖሩን እርግጠኛ አይደለሁም። ጊዜ ካለኝ ቼክ አድርጌ ሌላ ቪዲዮ ሰራላችኋለሁ ለሌሎቹ ስልኮች ማለት ነው። አሁን ግን ግንዛቤ ውስጥ መክተት ያለባችሁ ውድ ተመልካቾቼ ይሄ ለሳምሰንግ ስልክ ነው። እሺ እዚህ ሴቲንግ ላይ እንገባለን። እዛ ጋር ከገባን በኋላ እቺ ዲቫይስ ኬር የምትላለች አንዳንድ ስልኮች ላይ ዲቫይስ ኤንድ ባትሪ ነው የሚለው ዲቫይስ ኤንድ ባትሪ ነው የሚለው። እዚህ ላይ ግን ዲቫይስ ኬር ነው የሚለው። እሱን እንጫናለን። እሱን ስንጫን ወደታች ስክሮል እናደርጋለን። እዚህ ጋር ሜንቴናንስ ሞድ የሚል አለ። እሱን እንጫነዋለን። ከዛ እዚህ ጋር የሆነ ጽሑፍ አለ፣ እሱን ማንበብ ትችላላችሁ። ተርን ኦን ይላል። ታች ላይ ኦን እናደርገዋለን። ከዛ ክሪኤት ሎግ ኤንድ ሪስታርት ይለኛል። ሎግ ማለት ምንድነው? የቅርብ ጊዜ መረጃዎችን ለቴክኒሻኑ ተጠቀምናቸው አፕሊኬሽኖች የጫናቸው የተለያየ ነገር በቅርብ ጊዜ ውስጥ የተጠቀምነውን ሎጎች ቴክኒሻኑ እንዲጠቀምበት ላስቀምጥልህ ወይ ሎግ ክሬት ላድርግ ወይ ነው የሚለው። ይሄን ስልክ የምትሰጡት ለቴክኒሻኑ ከሆነ ይሄ እንደዚሁ እንዳለ ሪስታርት ታደርጉታላችሁ። ለስልኩን የምትሰጡት ቴክኒሻን ላልሆነ ወይም ለጓደኛችሁ ሊሆን ይችላል ወይም ደግሞ ስልኩን ልጠቀምበት ብሎ ለጠየቃችሁ ሰው ስልኩን ስትሰጡት ለቴክኒሻን ካልሆነ እቺን እዚህ ጋር አንቲክ ታደርጉታላችሁ። ያያችሁት አጠፋሁት። እንደዚህ ነበረ ሲመጣ እንደዚህ አንቲክ አደርገዋለሁ። ከዛ ሪስታርት ትለዋለሁ ማለት ነው። ለቴክኒሻን ከሆነ ግን ቲክ እንዳለች እንደዛው ነው ሪስታርት ማድረግ ያለብኝ። አሁን ግን ለቴክኒሻን ስላልሆነ እኔ ለእናንተ ለማሳየት ስለሆነ ሪስታርት የምትለዋን እጫናለሁ። እዚህ ጋር ሲጫን አሁን ፓስወርድ ይጠይቀኛል። ፓስወርድ ማለት ኖርማል የስልኩን የምንጠቀምበት ፓስወርድ አለ አይደል? ከዚህ በፊት ፓተርን ሊሆን ይችላል፣ ፒን ሊሆን ይችላል። ከዚህ በፊት ስልኩ ላይ የምትጠቀሙበትን ፓስወርድ እዚህ ጋር ታስገባላችሁ። ከዛ በኋላ ምን ያደርጋል? ሪስታርት ያደርጋል ማለት ነው። ይሄው ሪስታርት አድርጎ ጨርሷል። እስኪ አሁን እዚህ ስልኩ ላይ ያሉ መረጃዎች አሉ ወይ የሚለውን ቼክ እናርግ። ለምሳሌ እዚህ ጋር ሊጋ ስንገባ አያችሁ ምንም ኖ ፒክቸርስ ኖ ቪዲዮስ ይላል። ምንም ነገር ስልኩ ላይ ሊያገኝ አይችልም ማለት ነው። ይሄ ስልኩን ያዋስነው ሰው ወይም ደግሞ ስልኩን ሜንቴን እንዲያደርግልን እንዲጠግንልን የሰጠነው ሰው። ስለዚህ ዳታችን ሴኪዩር ሆኗል ማለት ነው። ኦኬ አሁን እንዴት ነው ወደ ነበረበት የምንመልሰው? አሁን ይሄ ስልኩን ያዋስነው ሰው ተጠቅሞበት መልሶልናል ወይም ደግሞ ስልካችንን ሜንቴን እንዲያደርግልን እንዲጠግንልን የሰጠነው ሰው መልሶልናል ብለን ካሰብን ከዛ በኋላ እንዴት ነው ወደ ነበረበት የምንመልሰው? እሱን ደግሞ እዚሁ ሴቲንግ ላይ እንገባና ዲቫይስ ኬር የሚለው ተመሳሳይ ስቴፕ ነው የምንከተለው። እዚሁ ሜንቴናንስ ሞድ ላይ እንገባና ከዛ እቺ ኤግዚት ምትላለች አያችኋት እዚህ ጋር እሷን እንጫናለን። ከዛ ሪስታርት እናደርገዋለን።
አሁንም ፓስወርድ እንዳስገባ ይጠይቀኛል። ፓስወርዴን አስገባለሁ ማለት ነው። እሺ ይሄው ፓስወርዴን ሳስገባ ፋይሌን ይመልስልኛል ማለት ነው። እንጠብቀዋለን። ኢንተርኔት ትንሽ ኢንተርኔት ሳይሆን ያው እስከሚከፍት ድረስ ትንሽ ይዘገያል። እሺ በፓስወርዴን አስገብቼ ከፍቼዋለሁ። ሪስታርት አድርጎልኛል ማለት ነው። ስለዚህ አሁን ምንድነው የማደርገው? እስኪ እነዛ ዳታዎች ተመልሰዋል አልተመለሱም የሚለውን ደግሞ እኔ አሁን ተመልሰን እሺ እዚህ ጋላሪ ላይ እንገባለን። አያችሁ ሁሉም ዳታዎቼ ተመልሰውልኛል ማለት ነው። ስለዚህ በዚህ መልኩ ፕራይቬሲያችንን ወይም ደግሞ የግል ሰነዶቻችንን ሴፍ ማድረግ እንችላለን ማለት ነው።